አሁን ካምፓኒ ውስጥ ሚስጥሮች ተብሎ የካምፓኒ ሚስጥሮች የሚጠበቁና የሚያዙ አሉ እነማን ናቸው ያን ነገር ማወቅ ያለባቸው ማወቅ የሌለባቸውስ ምን አይነት ሚስጥር ነው ፋይናንሻል ሊሆን ይችላል የካምፓኒው ስትራክቸር ሊሆን ይችላል ለምሳሌ አሁን ኮካ-ኮላ ከየት ነው እንዴት ነው ዋና እንትኑ ምናምን ቢባል አይታወቅም ልክ እንደዚህ አይነት የካምፓኒ ሜቢ የፕሮዳክቱ ሚስጥር ሊሆን ይችላል ኦር ያሰራሩ መንገድ ሊሆን ይችላል የሆነ ኤክስፐርት የሆኑበትና ሌላ ማርኬት መጥቶ ያን ነገር እንዳይወስደው እዛ ነገር ላይ ብቻ ፕሮፌሽናሊ በደንብ ውጤታማ የሆኑባቸው ሰዎች ይኖራሉ ያንን ነገር ማን ነው ማወቅ ያለበት ማወቅ የሌለበት እሱ ነገር ልንገር ስላጋጠመኝ ነውና የሆነ የሚሸጥ ፕሮዳክት አለ የሚሰራ የሚመጣ ምናምን አለና በኔ ማወቅ ያለበት ኤክስፐርቲዝ ነው ኦኬ እኔ እዛ ካምፓኒ ማኔጀር ስለሆንኩ ወይም ጀነራል ማኔጀር ስለሆንኩ ማወቅ ያለብኝ አይተጠበቀብኝ እያወቅኩም አላቅም እያወቅካት ኤክስፐርቲዙን ፉል ኦቶሪቲ ስትሰጠው ሚስጥሩ ይጠብቅልሃል ፉል ኦቶሪቲ ስትሰጠው ኤክስፐርቲዙ ጋር ፋይናንሱ የሚግባና ይወቅ ቅድም እንዳልኩ ነው በቀጀት ብለህ ለፋይናንሱ ሚቲንግ ትጠራና ኦነር ነህ ኤክስፐርቲዙን ትጠራለህ ሲክሬት ነው ስለዚህ በቃ ኤችአሩም አንተ ጋር ጥሩት ይግባዚ ሚቲንግ ይግባል ኤክስፐርቲዙ ኮንፊደንስ ያጣል and he doesn't care about keeping that promise because everybody knows it why he care እዚህ ኤክስፐርቲዝ ላይ ፋይናንስ ምንድን ነው የሚሰራው ምንም አይሰራም እኮ ፈንዲንግ ነው ወይም ስቶክ ነው ወይ ምናምን ነው የፋይናንሱ እንትን አይደል እንዴ ምንድን ነው የሚሰራው ሚስጥሩ ላይ የካምፓኒ ኦነር ጋር ወይም ፋውንደሩ ጋር አፒል ስለሚያደርግ ጥሩ ግንኙነት ስለሚያደርግ ደግሞ የካምፓኒ ኦነር I put you in this secret meeting እና I favor you ሚለውን ለማሳየት ያመጣል it's spoiled ከዛ በኋላ ምን ይሏል መሰለህ ማን ያወጣው ይሏል በመጀመሪያ ደረጃ ሚስጥሩ ማን ያወጣው ምናምን ይባላል እኮ እንትና አውቃለሁ ማን ያወጣው ይባል you did it wrong ኤክስፐርቲዙን ፉል ኦቶሪቲ ያልሰጠኸው ገብቷል ይሄንን አንተ ነህ የምትሰራው አብራ እኔ እናንተ ነን ሪፖርት የምንደራረገው እንደዚህ አይነት ነገሮች እንደዚህ ናቸው ካልኩህ you have responsibility then in an open meeting እንት ካልከው why you care because ዋጋ ያስከፍላል actually የሆነ ነገር መደበቅ እኮ ዋጋ ያስከፍላል አይደል ብዙ ቴምፕቲንግ የሚያደርግ ነገር አለ ቤት ስትሄድ ጓደ ግን እንዴት ነው የምትሰሩት ይላል ግን ከየት ነው የምታመጡት ይላል እኮ exactly ቴምፕቲንግ አለ እኮ ቴምፕቲንግ እስካለ ድረስ እሱን ተቋቁመህ የምትችለው ትረስት 100% ትረስት አግኝቻለሁ ከዚህ ሰውዬ ስለዚህ I have to stay loyal ስትል ሚስተር ኤክስን አስገብተህ ሚስተር ዋይን አስገብተህ ምናምን አስገብተህ ሲክሬት ስትል ሲክሬት የለውም ካምፓኒ I know companies by the way I know companies እንደዚህ አይነት አዎ zero secret and they think they have secret I know everything ገብቶሃል I know everything I shouldn't know because that's not my area but I know አንዳንዴ ፌቨር ተደርጎልህ ይመስላችኋል እዚህ ሚቲንግ ላይ ኢንክሉድ ስላደረኩ አንተ እዚህ ግሩፕ ላይ ኢንክሉድ ስላደረኩ አንተ ፌቨሬት I know secrets which I shouldn't know ግን in one way and another way ሚስጥሩ ደጅ ነው ያለው who does it you never know because you didn't lock it you should lock it እንደ ኮካ-ኮላ it's locked it's locked and I know them to the opposite companies you never know who is the owner even ኢትዮጵያ ላይ እኔም ማቀዋለ እንደዛ I know that company ታወቃል ምናምን ኦነሩ ማን ነው you never know only one or two people know that is a company grows you know what I'm saying በቃ you never know እነዚህ አይነት ካምፓኒዎች they are visionary they are business oriented their dream is huge the other companies they want show off ቀደም ወዳልኩ ልምጣና ካምፓኒ አንተ ክሬት ታደርጋል ከዛ you be a general manager and your picture should be on the license and አንተ ፈራሚ አንተ ብቻ ነህ you decision maker then you have to brag this company is mine this company you're dying your friend is ማወቅ ከሌለባቸው should know what you are running
because it's a company, it's not a family. Your friend should know only your family, only who you're going to marry, only who you're going to raise. ገብቷል? ሶሻል ላይፍ it's not a business. ምክንያቱም against you የሆነ ካምፓኒ የሆነ ሰው የሆነ personality ካምፓኒን አፌክት ያደርግባል because they shouldn't know. you shouldn't brag እኮ by the way እኮ brag ሳታደርግም እኮ ትታወቃለህ ማለት you doing well. you shouldn't know this is my company. አሁን እኔ ልል እችላለሁ ምክንያቱም I'm small. ምክንያቱም ለምንድን ነው እኔ የምለው people who knows me ሰርቪሴን እንዲጠቀሙ ስታርታፕ ስለሆንኩ እየሄድኩ every door knock እያደረኩኝ I did this service ምናምን ልል እችላለሁ. if I am that big I don't want to be known. I don't want to be known. እኔ አንተ ጓደኛዬ ነህ አይደል አብረሽ ላሳይ የምችለው ፋሚሊ ነው. you know what I'm saying? ስለ ቢዝነሱ ለብቻው እንዲያድግ መተው አለብኝ. ለብቻው እንዲያድግ ግን ብዙ ጊዜ it's a sign of power, bragging ምናምን ነውና ግን ሳይጀመር ያልቃል። ስለ መሪ ባነሳሽው አሁን ጀማሪ መሪዎች የሚሳሳቱ ስህተቶች ደግሞ አሉ። አንደኛው ውደዱኝ፣ ሁሉም ሰው እንዲወድ ይፈልጋል እና እንደዚህ ያጋጠሙሽ ነገሮች በጣም እኔ እንትን የምለው አሁን እኔ ትሬኒንግ ስሰጥ not everybody has to like you no. if everybody is liking you you're not a leader. you're not a leader. አሁን ቤት ውስጥ ራሱ ቤተሰብ ውስጥ ራሱ 5 ልጅ ቢኖር ማለት ነው እናት የሆነ የምትለያየው ነገር አለ everybody likable ከሆነ you're not a leader. you're not a leader. ምክንያቱም ይፈሩሃል እንጂ እየተከተሉህ አይደሉ. you know what I'm saying? አንተ ሁሉም ሰው ከወደደ ምናምን ክላብ ካደረገልህ ሊደር አይደል ቁጭ ብለህ ማሰብ አለብህ። ያ ሁሉ ሰው ከወደደ it's pretending. so you're not the leader. actually you're using your power. ፓወርህን እየተጠቀም ትሬት እያደረካቸው ነው. deep down they resent you. deep down ደግሞ ምናምን እያሉ ከዛ they show they're like ስለዚህ ሊደር በሁሉም ሰው መወደድ የለበትም። እየተጠላ የሚወደድ ሊደር አለ ወይኔ መጣ ምናምን ብሎ አይወዱም. they do it because it's differently. ቅድም እንዳልኩ ነው እኔ ሊድ ሳደርግ ይሄ ዲፈረንት እንትናል ስቲክ ያለው ስቲክ አደርጋለሁ መጫወት ያለበትን መጫወት አደርጋለሁ ምክንያቱም ካራክተሩ ይለያል። ሰው እንደዚህ አቅፈች አደርጋት ምናምን ሶኬ ከተሳሳት ምናምን ምለው እንደሰው ነው ምለሰው አለ ምክንያቱም ሪዘልቱን ነው የምፈልገው አለ ማለት ይሄ እኔ ያስቀመጥኩትን ዳይሬክሽን እንዲከተሉልኝ ነው የምፈልገው። ስለዚህ every just like ሁሉም ተጓደደ by the way ሊደር ላይን ብቻ አይደለም in the social life. if everybody likes you you are the problem. ችግር አለበት. you are the problem. really you are the problem. ሁሉም ሰው የሚወድ ከሆነ you are the problem. ችግር አለ. how come ሊሆን አይችልም? ሁላችንም እንለያያለን የሆነ ነገር of course እኔ እላለሁ ማለት people who see this-ም ያውቁታል እላለሁ 400 ሰው ካለ 400 ሰው አይወደኝም እኔም ደግሞ አልወዳችሁም 400 ዝም ብዬ ድምጹን ስሰማ የሚያስጠላኝ ሰው ሊኖር ይችላል። በቃ ዝም ብለ ደግሞ መጣ ምናምን ትለሉ ኦነስት ነው መሆን ያለብን። ግን እነሱን ሁሉ ሊድ የማደርግበትን ስትራቴጂ ነው ማድረግ ያለብኝ እንጂ ላይክ የሚያደርጉኝን ወይም የሚስቁልኝን ወይም የሚታዘዙኝን ብቻ ከሆነ ሊደር አይደለም። ኦኬ ስለ ኤችአር ቅድም እያነሳን ነበርና አንደኛው የኤችአር ስራ ማባረር እሺ እና የመባረር ጫፍ ላይ የደረሱ ሰዎች ኤችአር ካለው ያ ካምፓኒ እና ኤችአሩ ሲሪየስ ከሆነ ያንን ሰው ፋየር ያደርጋል። አንዳንድ ሰዎች ላይክ ዲሲፕሊን ዋይዝ ወይንም በሆነ ነገር ለካምፓኒ የሚመጥኑ አይደሉም። ነገር ግን ዋናው የካምፓኒው ቁልፍ እነሱ ጋር ነው ያለው። ቁልፍ ማለት ቅድም ያነሳናቸው ሚስጥር ምናምን ያላቸው ሶ ኤችአሮች እንደዚህ አይነት እንትን ውስጥ የሚገቡበት ታይም ይኖራል። ሶ ፋየር መደረግ ያለበት ወይም ደግሞ ፋየር ለማድረግ አቅሙን እና ኦቶሪቲውን ለመያዝ ኤችአር ላይ ያሉ ሰዎች ምንድነው መጠቀም ያለባቸው? መጀመሪያ ኤችአር ምን እንደሆነ ማወቅ አለበት። አሁን ኤችአር ሲባል ይቀጥራል፣ ያባረራል፣ ሰው ይቀጥራል፣ አቴንዳንስ ይዛል፣ ያባረራል ነው።
እንደዛ አይደለም HR is a middle person ገብቷል it's a middle person it's between the company and the employee ለኤምፕሎይ ቤኔፊቱን ያስጠብቃል ለካምፓኒው ጎሉን ኤክስኪዩት ያደርጋል እንደዛ የሚያደርጉን ሰዎች how to lead HR ማወቅ ያለበት ማለት እንዴት አድርጌ ነው 10 ሰራተኛ ይሄ ሜንታሊ ሄልዚ ሆኖ ፖቴንሻሉን እየተጠቀመ ኢፌክቲቭ ሆኖ ፕሮዳክቲቭ ሆኖ የሰራ የካምፓኒውን ጎል ሊያራምድ የሚችለው ሰራተኛው ደግሞ ሴፍ የሆነ ኢንቫይሮንመንት ላይ ሊሰራ የሚችለው that's HR by the way ብዙ ካምፓኒዎች ላይ ግን HR ይቀጥራል by the way አይቀጥርም ኦነሩ ያለውን አስገባ አግሪመንት ነው የሚሰራው አይቀጥርም በአብዛኛው አይቀጥርም ከዛ ኢንተርቪው ያድርግ ይባልና የሆነ ዲፓርትመንት ኢንቮልቭ ያደርጋል የሆነ ዲፓርትመንት ማብሮ ኢንተርቪው ያድርግ ይባላል which is so wrong how come የሆነ ቲም ሊደር ዲፓርትመንት ሰራተኛን ኢንተርቪው HR is HR አንተ ባልቀጠርከው ሰራተኛ ልትጠየቅ አይገባም እሱ እኮ ነው የቀጠረኝ ብሎ ያመጻል HR ለምንድን ነው እንደዚህ የቀጠርከው ሁሉ ሊልህ ይችላል ደግሞ ሊያምጽ ይችላል እንትና ነው የቀጠረኝ እንትና ቦሱ ነው የቀጠረኝ ከእንትና ጋር ነው የመጣሁት ምናምን ብሎ HR ማንዴቱን ቶታል ማንዴቱን ስትሰጠው HR ሙሉ HR ይቀጥራል ማኔጅ ያደርጋል human management ይሄ people management የሚል ስኪል ያለው ሰው መሆን አለበት HR ለመሆን ምክንያቱም አልቅሶ የሚመጣውን አድቫይዝ አድርጎ ጮሁ የሚመጣውን ተቆጥቶ ምናምን people management ስኪል ከሌላ HR ያደርጋል ትሬን ማድረግ አለበት ገብቷል ይሄ ትሬን ያደርጋል ከዛ ሪሎኬት የሚለውን የሱ ማንዴት መሆን ቅድም ያለው ሪሻፍል ያደርጋል ገብቷል አሁን ቶታሊ ፓወሩን ለኤችአር ነው ፒፕል ላይ መስጠት ያለበት ኦነሩ እንትናን ቀይረው እንትናን አሳድገው እንትናን ፕሮሞት አድርገው ምናምን ማለት የለበት ኤችአር ላይ ነው መስጠት and then አንተ ማኔጅ የምታደርገውን ሰው ገብቷል ሁለት ቦታ አይደለህ ሰራተኛውም ጋር ካምፓኒውም ጋር አይደለህ ሳይኮሎጂካሊ ትሪት ስለምታደርገው ያን ሰራተኛ ብዙ ጊዜ ማለት ነው ብዙ ጊዜ እኔ 99.9% ፋየር ጋር ሄዶ ኤችአር ላይ ብዙ አመሰርቻለሁ ባይ ዘ ወይ HR ማኔጀር ሆኜ ማለት ነው ፋየር አላረግም ማለት ፋየር ላይ ሄዶ የመጨረሻ ላይ ነው ፋየር በኢንተርፈረንስ ነው አንዳንዴ ለምን ቅድም ያልኩ ነው ይሄ ሰውዬ ራይት ፕሌስ ላይ ቢሆን ሁሉም ሰው ኮንትሪቢዩት የሚያደርገው አለ ብዬ ነው ከዛ ትሪገር ፖይንት አለ ብዬ ነው አሁን ዲሲፕሊን እንዳትቀበል there is a trigger point there is a trigger point ማለት ካራክተርህ ፕላስ ትሪገር ፖይንት አለ ስለዚህ የሆነ ሰው ዝም ብሎ ከኤችአር ቲም ሄዶ አንተን ሁሌ ለምንድነው እንደዚህ የለበስከው ለምንድነው እንደዚህ ጸጉር የሆንከው ሁሌ የሚልህ ከሆነ ማመጽ ነው የምትሄደው ማውራት አለበት ኤችአር ገብቶ አብርሃም እንዴት ነህ ደህና ነው ወይ ቤተሰብ እንዴት ነው and you feel like comfortable እኔ አሁን ቤተሰባዊ መሆን አለበት ኤችአር እንደዛ ምክንያቱም you are for the people እኮ ሚድል ስለሆነ ማለት ነው እንዴት ነህ ቤተሰብ እንዴት ነው ይሄ ጸጉር አይቆረጥም and then you just you feel comfort እኔ እንደዛ ነው የምሰራው ተቆረጥ ምናምን እንዴ ጸጉር አይቆረጥም ምናምን እንዴት ነው ቤተሰብ እንዴት ከየት ነው የምትመጣው ትራንስፖርት እንዴት ነው ምናምን ጠዋት እየመጣ ነው ለካ እንደዚህ የምትለብሰው ምናምን and then they feel friendly with እኔ ስሰራ በነበረ ይሄ ሪል ስቶሪ ነው የምነግርህ ከዛ አልኩት አይደል ሶስተኛው ቀን ሳገኝ ይሄን ጸጉር ዛሬም እያየሁት ነው እምቢያልክ ማለት እኔ ነኝ የሚቆርጠው ምናምን ውጣ ምናምን አለ እኔ ነኝ የሚቆርጠው ቆይ ጸጉርህን ምናምን and then ይሄ ማዘርሊ ነው እኔ ትሪት ማደርጋቸው and then they feel bad ነገ ተቆርጦ ላለመምጣት he feel bad እውነት ነገ ቆረጣለሁ ምናምን እውነት እያመሸው እየሄድኩ እኮ ነው ምናምን ይሉኛል ገብቷል ስለዚህ ነገ ሌላ ሪዝን መስጠት ስለማይፈልጉ they do it in other way ስለዚህ ኤችአር ቶታል ማንዴቱን ስትሰጠው ይሄ ሴክሬት ይዞ ፋየር የሚደረገው ጋር ከመድረስ በፊት ሴክሬት ለማን መስጠት እንዳለበት ኤችአር ግሪን ላይት ይሰጣል ቶታሊ መመደቡን ስጠው ለኤችአር ገብቷል ከዛ በኋላ ምንድነው እዚህ ይሄኛው ሰንሲቲቭ ኤሪያ ነው
ሰው ስትመድብ ኢንተርቪው አድርጌ ነው የምመድበው አይቼ ካራክተር ነው ምክንያቱም የኔ ካራክተርና ያንተ ካራክተር አንድ አይደለም እኔ ግንፍል ለምለው እንችላለን ኧረ እኔ ጠቁምለታለሁ ምናምን ኧረ እኔ አወራለት የለ እንደ ለንተና እምለው ያንን እዛ ቦታ ታስቀምጣላ አታስቀምጥ ኤችአር ከሆነ ኦነሩ ሲያብኳካው ነው ኤችአሩ ፋየር ስታደርገው እንዴት ፋየር ታደርጋል ዛሬ ፋየር አድርግ ይላል ዛሬ እንዳላዩ ለምን እኔ ገጥሞኛ ጋር እቺ ልጅ ለምንድን ነው ፋየር አርጉ ብዬ ልጅቷ ማአት ሲክሬት ነው የምታውቀው ካምፓኒውን ከወጣች ካምፓኒው she has a knowledge low knowledge አላት ለአይኑ ስለጠላት ኦነሩ ፈተና ሆኖብኝ ምክንያቱም ፕሮፌሽናል አይደለም መስራት አለብኝ ማለት ነገር ሊና አንተን የሚል I know what's going to happen ማለት ፋየርም ካደረኩ I should go around the bush I should create something I should make her indirectly I'm sorry uncomfortable ምናምን ግን ኦነር ራይት አዌይ ነው ዛሬ ማይ አያዋለሁ ይሄ ልጅ ለምንድነው ፋየር አርጉ ምናምን ይላል ገብቷል ስለዚህ አሁን ኤችአሩ ፈተና ማንዴቱን ቶታል ማንዴቱን ኤችአር የሚሰራው እንደ ኤችአር ካደረገው በመጀመሪያ ደረጃ whom is gonna be on the secret place HR ከወሰነ I know how to treat